ቪዲዮዎችና የምታረጋቸው አክቶች ሰው እንዲሸሽሽ እንዲጠላሽ እያደረገ ነው። ስለዚህ ራስሽን መጀመሪያ ቀይሪ። ማንኛውም ነጋዴ ይቀጥርሻል፣ ማንኛውም ባለሱቅ እንዲቀጥርሽ አድርጊ። ራስሽን በጣም ኢዚ አድርጊው። አንቺ ካንቺ በላይ ነው ራስሽን አድርገሽ የምታስቢው። ሁሉ ጊዜ ከታች ስንነሳ ነው ተቀባይነትም ታዛኝነትም የሚኖረው ለኛ እና ይሄንን ሁሉም ሰው ፊት እነግርሻለሁ። አስተካኪ። እኛም ደግሞ የድርሻችንን የሚገባንን ማድረግ ያለብንን ነገር በስራው እንተባበርሻለን። አንቺ ያለሽበት ኮንዲሽን በምንም አይነት ሁኔታ ለሰው እንደማይመች እኔም እመሰክርልሻለሁ። በጣም እረዳሻለሁ። ግን ሌላውን ደግሞ ለመጠቀም ራስሽን አመቻቺ። አንቺ ለሰው ተመቺ። እሺ፣ እንደማያስቀይምሽ እርግጠኛ ነኝ። ንግግር ናይሽ አመሰግናለሁ። ለሞኒታ አዳምጪኝ። እዚህ ጋር መቀያየም ምናምን የሚባል ነገር የለም። ስራ ክቡር ነው። የሰው ልጅ ከሰራ ብዙ ነገር ይደርሳል። ሁላችንም ደም ተፍተን ሰው ቤት አጥበን የሰው ቂጥ ልሰን ብዙ ችግሮች ሳንበላ ሳንጠጣ ነው። ከዚህ በኋላ ድምጼ ነው ችግሬ ከሌ ነው ችግሬ ከሌ ነው ብለሽ እንድትይ አልፈልግም። አንድ ሁለተኛ ደግሞ በምንም ተአምር ትቢተኛ መሆን አይገባሽም። ሰው ለመስራት ለመኖር ዋጋ ይከፍላል። በደንብ አዳምጪ፣ ዋጋ ይከፍላል። ከዛ ውጭ ወጥተሽ ላይቭ ላይ ልክ እንዳለችሽ ሙንቲ የምትሰሪያቸው ቪዲዮዎች የምትናገሪያቸው ነገሮች ሁሉ በራሱ ሰው ያጣሻል፣ ወዳጅነትን ያሳጣሻል። ስለዚህ የብር ቫልዩምን አሁን ያወቅሽ ይመስለኛል። ዛት ሚንስ ስራሽን ስሪ። ስራ ካለሽ ብር ካለሽ ሁሉም ይወድሻል። ከዚህ በኋላ ደግሞ የ8 ወር ቤት ኪራይ አጠራቅመሽ እንደማትመጪ አይሆፕ ተስፋለኝ። ምክንያቱም አንድ ሰው ጥያቄ ይጠይቅሻል። ይባ 1 ወር መስራት አልቻለም፣ 2 ወር መስራት አልቻለም፣ 8 ወር ሙሉ ቤት ኪራይ ሳይከፍል መኖር የለበትም። ይሄ ያንቺ ያመለካከትሽን እንትን ነው የሚያሳየው። ሰው መስራት ካልቻለ አገሩ ነው መሄድ ያለበት። በቃ ሳሪ ለኔ እኮ በጣም ብዙ ከስተመሮች እየላከችልኝ ነው። የሚያናድደኝ ይሄ ነው። ለኔ ከስተመር ትልኪያለሽ፣ ለሌላው መስራትን ታውቂያለሽ። ለራስሽ አንቺ በኔ ቦታ መሆን አትችይም። ጸባይሽን አሳምርሽ፣ ንግግሮችን አስተካክለሽ መተሽ ጠይቀሽ እንዴት ነው የሚሰራው ብለሽ ጠይቀሽ አንቺ እኔ ቦታ መሆን ትችያለሽ። ግን ሰውን በመራቅ ወይም የተለያዩ ባህሪዎችን በማምጣት የምታመጪው ለውጥ የለም ህይወት ላይ። እሺ አመሰግናለሁ። ለማንኛውም የማዳም ቅመሞች ከእናንተ ጋር ስራ ካለ ፎሎ አድርጉኝና ኢንቦክስ ላይ አሳውቁኝ። እሺ አመሰግናለሁ። ፎሎ አድርጉኝና በውስጥ ኢንቦክስ ላይ አውሩኝ። ችግር የለውም ሰራለሁኝ። በቃ ችግር የለውም። በቃ ጨርሰናል። ይሄ ስራ ካለ ኢንቦክስ ላይ አውሩኝ። እሺ ይፈልጉልሻል። አንቺ ስራ ይፈልጉልሻል። ስራሽን ስሪ። በድጋሚ አሁንም ወር ሲመጣ የቤት ኪራይ ይከፈላል። አሁን አይ በቃ አሁን እኮ ሳሪቲ ምን እንደሆነ ታውቂያለሽ። በቃ አንድ ሻንጣ አለችኝ። በቃ ስራ ከገባኝ እኮ እዚህ በኋላ የቤት ኪራይ ምናምን አይቆጥርብኝም። ችግር የለውም። ሻንጣን ይዤ ስራ ስለምገባ ችግር የለውም። ከቤት ኪራይ መገላገላለሁኝ። በቃ ለዛ ነው ስራ ምናምን ካላችሁ በቃ አሳውቁኝ። እሺ አመሰግናለሁ። ሁላችሁንም ለትብብራችሁና ለምክራችሁ ከልብ አመሰግናለሁ። ሁላችሁንም ባጠቃላይ ሳንታ ሰኞ ይወስድሻል። ጁዬ ታወራለች። ሳንታ የቅድስቴን የኔንና የሷን አርጎ እንትን ይልሻል። የሷን ብር እንትን እንለዋለን። ሀቢብ እናወራዋለን። ሀቢብ ካለ ና ቶሎ እሷ ፎሮ አርጋት። በቃ ስራሽን ስሪ። የምር ወተሽ በድጋሚ ቃል እንደማልሰማ ተስፋ እንደምታውቁ። ኧረ እንደ እዚህ በኋላ እዚህ በኋላ ሳሪቲ በፍጹም እዚህ በኋላ አታገኝም። በቃ እዚህ በኋላ የማዳም ቅመሞች እንደዚህ በቃ እንደ በፊቱ እያወሩ እየተጫወትኩ ብላለሁኝ። ችግር የለውም። አመሰግናለሁ። በጣም ነው አመሰግነው። እንደገና ደግሞ የማዳም ቅመሞች ስራ ካለ ፎሎ አድርጉኝና በውስጥ አሳውቁኝ። አመሰግናለሁ። እሺ ሁላችሁንም ከታችሁም ከላይም ያላችሁ ያስቀየምኳችሁና የበደልኳችሁ ካላችሁ ደግሞ በጣም ይቅርታሽ። ሁላችሁንም ወዳችኋለሁ። በጣም ነው አመሰግነው። ያጋጥማል ማጣት ማግኘት። እንደዚህ በሰው ልጅ ህይወቶች ላይ ሁሉ ይፈራረቃሉ ነገር